ግራዋ ነው ይሄ እሺ እኛ ሀገር ላይ እንግዲህ የተለመደው እቃ ለማጠብ ብቻ ነው በአጋጣሚ ግን አጋጣሚ ሆኖ ስትሮክ ካጋጠመ ድንገተኛ መጋኛ ነው የሚሉት መጋኛ ይሉታል ቁርባ ይሉታል ድንገት ደም እንኳን ደም ይሄ ጉበት ላይ ልብህ ላይ ደም ቋጥረው ለህይወት እልፈት እስከሚያጋጥም ድረስ የደረሱ ነገሮች ተጨምቆ ይሄ አንደኛው ግራዋ ጊዜዋ አሽዋጋንዳ የሚባለው ማለት ነው አሁን ከሌላ ሀገር አይተዋል አይደል ጊዜዋ በእኛ ሀገር ምንድነው የሚባለው ጊዜዋ ያለ ከደጅሽ ምን ነው ሞተ ልጅሽ አይደል የሚባለው እናቶች በጣም ያውቁታል ይጠቀሙበታል የጊዜዋን አቅምና ጉልበት እኛ ሳንጠቀምበት አሽዋጋንዳ ከህንድ መጣ ሲባል በታብሌት መልኩ ስንት ነው የሚሸጥልን እና እነዚህ ነገሮች አንጀትን ለማጽዳት ይሰራል አንጀት ማጽዳት ሲባል በቶኪያም በመናምንም አይደለም ጎጂ የሆኑ ነገሮችን በማስወገድ ውስጥ ላይ በመግደል ባክቴሪያዎችን በመግደል ይሄ ግን ሙሉ በሙሉ በሚባል ደረጃ የአንጀት ካንሰርን ይከላከላል ቀድሞ ማለት በጣም ይገርማል እሺ እዚህ ማየ ምንድነው ይሄ እንስላል እስኪያሽትት ምን ይሸታል ይሄ ኡዞ አረቄ ነው የሚሸታው የኡዞ ያረቂው ፍሌቨር የተወሰደው ከዚህ ነው ፍሌቨሩ የተወሰደው ይሄ ነው እንስላል ኢንፌክሽኖችን ቀላል የሚባሉ ኢንፌክሽኖችን ስር እንዳይሰዱ ያደርጋል ኩላሊት ላይ ጠጣር ነገር ሲኖር ከኩላሊት ጋር የተያያዙ የኩላሊት ኢንፌክሽን የኩላሊት ጠጠሮችን ለማስወገድ ምን ሲደረግ ማለት ነው የሚያስወግደው አሁን ቅጠሉ በጁስ መልኩ ይወሰዳል ታጥቦ ጁስ ተጨምቆ አንዳንድ ብርጭቆ ይወሰዳል ፍሬው እየተፈላ በሻይ ብርጭቆ አንድ የሻይ ብርጭቆ ይወሰዳል እንስላል በርካታ ጥቅሞች አሉ ያው እንግዲህ ይሄ ዲቶክስ የሚባለው ስርዓት ማጽዳት ሲባል የጽዳት ሰራተኛ አካላቶች አሉ ሳምባ የጽዳት ስራ ነው የሚሰራው ጉበት የጽዳት ስራ ነው የሚሰራው ኩላሊት የጽዳት ስራ ነው የሚሰራው የነሱን ጤናማነት ይደግፋሉ ዋው ቶክሲክ የምንላቸውን ወይም ጎጂ ንጥረ ነገሮችን ከሰውነታችን በሽንት መልኩ በላም መልኩ በሰገራ መልኩ እንዲወገዱ ያደርጋልና ይረዳል እንደዚህ አደይ አበባ ከህክምና አንፃር ለምን ሊጠቅም ይችላል የውበት ጋር ከቆዳ ጤናማነት ጋር ተያይዞ ይገርማል በጣም አበባው ተሰብስቦ በፓውደር መልኩ ተዘጋጅቶ ስክራፕ ይሰራል ልጆች እያለን ወይነ ጠጅ እያልን ያዘጋጀን ጠጣው ነበር ኦኬ እና በርካታ ጥቅሞች እንዳሉ ስንነገር ስላደግነ አሁን ማዲያት ብልዘት ምናምን እየመጣ ያስቸገራቸው ሰዎች ካሉ አደይ አበባን መጠቀም ይችላል አደይ አበባን የመስከረም ወር ህክምና ነው ማለት አደይ አበባ አደርቅም እኮ ሁሌም አድዮ ነው የሚደርቀው እንጂ አደይ አበባ በጋ እስከ ክረምት ውሃ ካገኘች አጠፋው